ዋው ላይቭ አጃቢ የሙዚቃ ባንድ አስገብተናል ይላል። ከእንግዲህ በሙዚቃ ታጅቤ እየደነስኩ ነው የምገባው። ሳይንስ ባንድ የመግቢያ ሙዚቃችንን ይጫወቱልናል። በቃ እንዴ አበዛችሁት እናንተ ደግሞ። የሚወራም ነገር እኮ ይዘመተናል። እኔ ነገ አዝማሪ ነው ይዤ የመጣው ማንስማማ ከሆነ እናንተ ብቻ ናችሁ። እኔ አላወራም። ከሳይንስ ወሬ ሳንወጣ እንግዲህ በሳይንስ የተረጋገጡ 10 ጤናማ ልምዶች እነዚህ ናቸው። ከ10ኛ ጀምሮ እስከ 1ኛ ድረስ ያሉትን እናያለን። አንደኛው በጣም እንደሚያስገርማችሁ አልጠራጠርም። 10ኛ ደረጃ ላይ ያለው እንግዲህ ወዲህ ወዲያ ማለት ነው። ለረጅም ሰዓታት አንድ ቦታ ላይ አለመቀመጥ፣ ስፖርት መስራት ሳይሆን መንቀዥቀዥ፣ ሪሞት ለማምጣት መነሳት፣ ሱቅ ለመሄድ መነሳት፣ እንደነዚህ አይነት ጥቃቅን እንቅስቃሴዎች የቀን ተቀን እንቅስቃሴያችንን በመጨመር የበለጠ ጤናማ ያደርጉናል። 9ኛ የተቀነባበሩ ምግቦችንና ቀላል ስኳሮችን አለመመገብ ሰውነታችንን ካለመመረዝ አንጻርና አይነት 2 የስኳር በሽታዎችን ከመከላከል አንጻር። 8ኛ ሰውነት ገንቢና ጠጋኝ ፕሮቲን ምግቦች ላይ ማተኮር። እነዚህ ምግቦች እንግዲህ ሰውነታችንን የሚገነቡትና የሚጠግኑት ምግቦች ናቸው። ከሁሉም ምግቦች በላይ የላቀ ጠቀሜታ ያላቸው ናቸው። ስለዚህ እነሱ ላይ ትኩረት ማድረግ አስፈላጊ ነው። 7ኛ በቂ ፋይበር በተለይ በአትክልትና በፍራፍሬ መልክ መመገብ። ፋይበር እንግዲህ አሁን በጣም ኢቭን ከፕሮቲን የበለጠ ራሱ ጠቃሚ ነው እየተባለ ያለበት ሁኔታ ነው ያለው። ምክንያቱም የአንጀት ጤንነት በጣም የጤና መሰረት ስለሆነ አሁን ደግሞ በጣም ብዙ የአንጀት ጤንነት መጓደል እያየን ነው። ምክንያቱም የተቀነባበሩ ምግቦችን በአብዛኛው ስለምንመገብና በቂ ፋይበር ስለማናገኝ። በ6ኛነት የተቀመጠው እንግዲህ ከአልኮል መጠጦች መራቅ ወይም አልኮል መጠጦችን አዘውትሮ አለመጠቀም ነው። እነዚህን መጠጦች ኦኬዥናሊ የተለያዩ ነገሮች ሲኖሩ አንዳንዴ ብቻ መጠቀም፣ ከተቻለ አለመጠቀም ለጤናችን የተሻለ ነው። 5ኛ ላይ የሰውነት ክብደትን ወይም ውፍረትን መቆጣጠር። ይሄ እንግዲህ በዋናነት ከምናስገባውና ከምናስወጣው የኃይል መጠን ወይም ካሎሪ ጋር የተያያዘ ነው። ሁለቱን በማመጣጠን የሰውነት ክብደታችንንና ውፍረታችንን መቆጣጠር አስፈላጊ ነው። 4ኛ ቀጣይነት ባለው መልኩ የጥንካሬና የትንፋሽ እንቅስቃሴዎችን ማዘውተር። የጥንካሬ ወይም የክብደት ማንሳት እንቅስቃሴዎች እንግዲህ የሰውነታችንን የጡንቻ መጠን ከመጨመርና ከመጠበቅ አንጻር በጣም ከፍተኛ ጥቅም አላቸው። የትንፋሽ እንቅስቃሴዎች ደግሞ የአተነፋፈስና የልብ ጤንነታችን በደንብ እንዲጠበቅ ያደርጋሉ። ቶፕ 3 ውስጥ እየገባን ነው። እንግዲህ 3ኛ ላይ ያለው ጭንቀትን መቀነስና መቆጣጠር። ይሄ ማለት ቀጣይነት ያለው የተራዘመ ከፍተኛ የሆነ ጭንቀት ማለት ነው። አንዳንዴ መጨነቅ አስፈላጊም ነው ግዴታም ነው። ነገር ግን ይሄ ጭንቀት ቀጣይነት ያለው ሲሆን ጤናችንን በጣም ይጎዳል። ስለዚህ ይህንን ጭንቀት መቆጣጠር ማኔጅ ማድረግ አስፈላጊ ነው። 2ኛ ላይ ያለው እንግዲህ በማዕድኖችና በቫይታሚኖች የበለጸጉ ከተፈጥሮ ቅርጽና ይዘታቸው ያራቁ ምግቦችን ብቻ መመገብ ነው። ሰውነታችን እንግዲህ በህይወት እንድንኖር የተለያዩ ማዕድኖች፣ ቫይታሚኖች፣ ንጥረ ነገሮች ያስፈልጉታል። እነዚህን የማያገኝ ከሆነ በጣም ችግር ውስጥ ይገባል። የሚገርመው በአንድ ቫይታሚን እጥረት ራሱ በጣም ብዙ የጤና ችግሮች ሊፈጠሩ ይችላሉ። ሰሞኑን የሚታዩ አሁን አሉ እንደ ቫይታሚን ዲ፣ ማግኒዥየም፣ ካልሽየም የመሳሰሉ እጥረቶች። የአንድ ቫይታሚን እጥረት በጣም ትልቅ ችግር ሊፈጥር ይችላል። እነዚህን ችግሮች በአብዛኛው እያመጣ ያለው ኃይል ብቻ ወይም ካሎሪ ብቻ ባዶ ካሎሪ የሆኑ ምግቦችን አዘውትረን ስለምንመገብ ነው። ስለዚህ በማዕድኖች፣ በቫይታሚኖች፣ በተለያዩ ንጥረ ነገሮች የበለጸጉ ምግቦችን አዘውትረን መመገብ አለብን። 1ኛ ደረጃ ላይ ያለው ዘጎት በቃ የመጨረሻው ሌቨል የሚባለው አንደኛው ጠቃሚ ነገር ጥሩና በቂ እንቅልፍ ዘወትር ማግኘት ነው። እንቅልፍን የሚያክለው ነገር የለም። ከምንም ነገር በላይ እንቅልፍና በቂ ረፍት ማድረግ ለሰውነታችን አስፈላጊ ነው። የሚጠገነው በዛ ሰዓት ነው። ከወደዳችሁትና ከጠቀማችሁ ሴቭ፣ ሼር እና ፎሎ ያረጋችሁ አመሰግናለሁ። ይመቻችሁ።